ታካሚ የሳይነስ ችግር ኖሮበት ነው የመጣው። የሳይነስ ቱቦዎችን በመክፈት የአተነፋፈስ ስርዓቱ እና በዛ ምክንያት የመጣውን አለርጂ በማሳጅ ማስለቀቅ ነው። ስለዚህ ከሳይነስ ቱቦ ከሚባሉት ጋር በመገናኘት እነዛን የተዘጉ ቧንቧዎች መክፈት ነው እየሰራን ያለ ነው ማለት ነው። መጀመሪያ ታማሚው የሳይነስ ቱቦዎቹ እንዲከፈቱ ኦይሎቹን ከእጽዋት የተዘጋጁ ኦይሎች አሉ። እነሱን እንቀንስና በስሪንጅ በቀጥታ ወደ ታማሚው አፍንጫ ነው እንጨምር። ከጨመርንለት በኋላ የተወሰኑ ንጥሻዎች ይኖራሉ። እነዛን ንጥሻዎች ካስተናገደ እና ያንን ከጨረሰ በኋላ ቀጥታ ወደ ማሳጅ ነው ምን ሄደው ማለት ነው። ስለዚህ 1-4 ቦታዎች ናቸው የሚነቁ ቦታዎች። እነሱን በመንካት የሳይነስ ህመሙን ማስታገስ እና ማጥፋት ይቻላል ማለት ነው። እና በማሳጅ የሳይነስ ህመምን ማስተካከል ይቻላል ማለት ነው። ምንድነው አሁን የተሰማ ስሜት? እዚህ አካባቢ አፍንጫ አካባቢ አይነ ስር እነዚህ ቱቦዎች ልክ አሁን የነካቸው ላይ ምንድን ነው የተሰማ ስሜት? የመልቀቅ ስለዚህ ሳይነስ ቧንቧዎች ላይ ያሉትን ዶቶች ነው አሁን እኔ ፕረስ ያደረጉት። ስለዚህ እነሱ ሲነካኩ እየተከፈቱ ይሄዱና የስርዓተ ትንፈሳ የተስተካከለ ይሆናል ማለት ነው። በዚህ መንገድ ለ3 ቀን እንቀጥላለን ማለት ነው።